ይቀበላሉ ወይስ አይቀበሉም? ለአሜሪካን ፕሬዝዳንት ለሆኑት ለዶናልድ ትራምፕ የዓለማችን እጅግ በጣም ውዱና የመጀመሪያ የሆነው ስጦታ ሊበረከትላቸው ነው። ስለዚህ መስማት አለባችሁ ልንገራችሁ። ለአሜሪካኑ ፕሬዝዳንት ለሆኑት ለዶናልድ ትራምፕ የዓለማችን ሀብታም የሆኑትና የኳታር ሮያል ፋሚሊ እንግዲህ እጅግ በጣም ልዩ የሆነ ስጦታና ገጸ በረከት ሊያበረክቱላቸው ነው። ይህም እንግዲህ ኤርፕሌን ነው። ይህም ኤርፕሌን እጅግ በጣም ግዙፍ የሆነና በጣም ውድ ነው። ኤርፎርስ ዋንን ይተካል ተብሎ ይጠበቀ ይገኛል በአሁኑ ወቅት ማለት ነው። በዚህም በአይነቱ እጅግ በጣም ግዙፍና በጣም ውድ የሆነ የኤርፕሌን ስም እንግዲህ ቦይንግ 747-8 ጃምቦ ጀት ሲሆን የዚህም እጅግ በጣም ግዙፍ የሆነና ትልቅ የሆነ የኤርፕሌን ዋጋው እንግዲህ 400 ሚሊዮን የአሜሪካን ዶላር ነው። በእኛ ስንመታው ደግሞ ስንት መሰላችሁ? ከ54 ቢሊዮን የኢትዮጵያ ብር በላይ ነው ማለት ነው። ይህን ነው በገጸ በረከትና በስጦታ መልክ እንግዲህ የኳታር ሮያል ፋሚሊዎች ሊያበረክቱላቸው ፕላን ያደረጉት ማለት ነው። ይህንንም በአይነቱ እጅግ በጣም ግዙፍና በአይነቱ የመጀመሪያ የሆነው ስጦታ እንግዲህ ዶናልድ ትራምፕ ሰሞኑን ወደ ሚድል ኢስት በሚያደርጉት ፕሮግራም ላይ ይቀበላሉ፣ ይረከባሉ ተብሎ የተነገረ ይገኛል። እናም ይህ ግዙፍ የሆነ ኤርፕሌን በአሁኑ ወቅት እንግዲህ ተዘጋጅቶ እሳቸውን እየጠበቀ ይገኛል። ነገር ግን በሀገራቸው የሚገኙ ሚዲያዎች ላይ ዘመቻ ተከፍቶባቸዋል። ምክንያቱም ደግሞ ይህ እጅግ በጣም ግዙፍ የሆነ ነገር ነው፣ ስለዚህ ጉቦ ነው፣ ይህንን ነገር መቀበል የለባቸውም ብለው የተለያዩ ሚዲያዎች እየተናገሩ ይገኛሉ። ነገር ግን እስካሁን ድረስ ዶናልድ ትራምፕ አልወሰኑም መቀበልና ያለመቀበል እንዳለባቸው። ታዲያ አሜሪካን ፕሬዝዳንት የሆኑትና እንደዚህ አይነት ስጦታዎችን መቀበል የሚወዱት ዶናልድ ትራምፕ ይቀበላሉ ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፍቃዳቸው ሆኖ ይሄንን ኤርፕሌን ከተቀበሉ እንግዲህ የአሜሪካን ፕሬዝዳንቶች እየተቀባበሉ ሲጠቀሙት የነበረውና ለ40 ዓመት በስራ ላይ የነበረው ኤርፎርስ ዋንን ይተካል ተብሎ የተነገረ ይገኛል። አዲስ ነገር ካለ እናንተ ማሳውቃችሁ ይሆናል። ይህ ነገር ግን በአይነቱ የመጀመሪያ ሆኖ ተመዝግቧል ማለት ነው። መልካም ቀን ይሁንላችሁ። ብሩክ ነኝ።